ሰላም። ዛሬ ደግሞ ስለ አንድ ሁላችንንም በየዕለቱ ስለሚያገለግለን ነገር ግን ፈጽሞ ስለማይታየው ስውር ኃይል በጥልቀት ልንወያየ ነው። አዎ፣ እያወራን ያለነው በቤታችን ውስጥ ስለሚኖረው የኤሌክትሪክ ኃይል አደጎችና የመኖሪያ ክፍሎቻችንን እንዴት 100% ደህንነታቸው የተጠበቀ ማድረግ እንደምንችል ነው። ቀጥታ ወደ ጉዳዩ እንግባ። የዚህን አደጋ ስፋት በደንብ ለመረዳት እስቲ ይህንን ቁጥር አስቡት። በአሜሪካ ብቻ በየዓመቱ ከ30,000 በላይ ሰዎች በኤሌክትሪክ ምክንያት ጉዳት ይደርስባቸዋል። ከእነዚህ ውስጥ ወደ 1,000 የሚጠጉት ደግሞ በሚያሳዝን ሁኔታ ሕይወታቸውን ያጣሉ። ይሄ አሃዝ በእውነት የሚያስደነግጥ ነው አይደል? ግን አትጨነቁ። በትክክለኛ መረጃና ቀላል ጥንቃቄዎች በቀላሉ ልንከላከለው የምንችለው ነገር ነው። የዛሬ ቆይታችን 4 ዋና ዋና ነጥቦች አሉት። አንደኛ፣ የኤሌክትሪክ ንዝረት ሳይንስን እንመለከታለን። ሁለተኛ፣ የኤሌክትሪክ መጠኑ እና የሚያስከትለውን ጉዳት እናያለን። ሶስተኛ፣ ክፍል በክፍል ቤታችንን የምንጠብቅበትን መመሪያ እንፈትሻለን። እና በመጨረሻም አራተኛው ክፍላችን በጣም ተገላጭ የሆኑትን ሕፃናት ስለመጠበቅ ይሆናል። እሺ፣ በቀጥታ ወደ ክፍል 1 ስንገባ የኤሌክትሪክ ንዝረት ሳይንስን እንመለከታለን። እዚህ ጋር የሰውነታችን ተፈጥሯዊ አሰራር ለኤሌክትሪክ ምን ያህል ተጋላጭ እንደሆነ ማየቱ በጣም ይገርማል። ይህን ታውቃላችሁ? የሰውነታችን ተፈጥሯዊ የኤሌክትሪክ መከላከያ አቅም ቆዳችን ደረቅ ሲሆን እስከ 100,000 ኦምስ ሊደርስ ይችላል። በጣም ጥሩ መከላከያ ነው። ነገር ግን ቆዳችን በውሃ ሲረጥብ ወይም ትንሽ ሲላጥ ይህ የመከላከል አቅም በአንድ ጊዜ ቁልቁል ወደ 1,000 ኦምስ ይወርዳል። ውሃና ኤሌክትሪክ ፈጽሞ ማይስማሙት ለዚህ ነው። ምክንያቱም መከላከያችንን ዜሮ ነው የሚያደርገው። እዚህ ጋር ደግሞ ሁለት የተለያዩ ነገሮችን እንለይ፣ ማክሮሾክና ማይክሮሾክ። ማክሮሾክ ማለት ከውጭ በኩል ጤናማ በሆነ ቆዳ ላይ የሚያልፍ የኤሌክትሪክ ፍሰት ነው። ማይክሮሾክ ግን እጅግ በጣም አነስተኛ የሆነ የኤሌክትሪክ መጠን ሆኖ የውጩን የቆዳ መከላከያ በሆነ መንገድ በማለፍ በቀጥታ ከልብ ጋር ስለሚገናኝ በሚስጥር ገዳይ ሊሆን የሚችል አደጋ ነው። ትንሽ ሆኖ ግን እጅግ አደገኛ። አሁን ደግሞ ወደ ክፍል 2 እንለፍ። የኤሌክትሪክና የጉዳት መጠን። እዚህ ላይ የኤሌክትሪክ መጠኑ ከፍ ያለ ሴት በሰውነታችን ላይ ምን አካላዊ ለውጥ እንደሚያመጣ ማወቁ እጅግ በጣም አስፈላጊ ነው። የጀርመኑ ቲዩቪ ራይንላንድ መረጃ የሚያሳየን አስደንጋጭ ነገር አለ። በ1 ሚሊ አምፔር ማለትም በጣም አነስተኛ በሆነ መጠን ትንሽ የማሰክክ ስሜት ብቻ ነው የሚሰማን። ነገር ግን ደረጃ በደረጃ እያደገ ሄዶ 10 አምፔር ሲደርስ የልብ ምት ሙሉ በሙሉ ይቆማል፣ ሞትም ያስከትላል። ምን ያህል በትንሽ የኤሌክትሪክ ለውጥ ውስጥ ፈጣንና ትልቅ አደጋ ሊመጣ እንደሚችል ማየት እንችላለን። እዚህ ላይ በጣም ወሳኙና አስፈሪው ነጥብ የመለቀቂያ ገደብ ወይም በእንግሊዝኛው ሌት ጎ ትሬሽሆልድ የምንለው ነው። ይሄ ማለት ከ9 እስከ 30 ሚሊ አምፔር ባለው ክልል ውስጥ ኤሌክትሪኩ ጡንቻዎችን ስለሚያዝባቸው ተጎጂው የኤሌክትሪክ ምንጩን በራሱ ፈቃድ መለቀቅ አይችልም። ሰውየው እዚያው ተጣብቆ ይቀራል ማለት ነው። በዚህም ንዝረቱ ይረዝማል፣ የሰውነት መቃጠልም ይጨምራል። ሌላው ልብ ልንለው የሚገባ እውነታ ደግሞ 30 ሚሊ አምፔር ብቻ የሆነ ተለዋጭ የኤሌክትሪክ ፍሰት በደረት ላይ ከ1 ሰከንድ በላይ ካለፈ በቀጥታ ለሕይወት አስጊ የሆነ የልብ መዛባት ሊያስከትል ይችላል። አስቡት፣ 1 ሰከንድ ብቻ ነው የሚያስፈልገው። ይህን ሁሉ ሳይንሳዊ እውነታ ካየን አሁን ወደ ክፍል 3 እንግባ። ይሄ ክፍል በክፍል የደህንነት መመሪያችን ነው። እነዚህን እውነታዎች በዕለት ተዕለት ኑሯችን ውስጥ እንዴት ወደ ተግባር እንደምንቀይራቸው በዝርዝር እናያለን። በመጀመሪያ ደረጃ በቤታችን ውስጥ ባሉ 2 ዋና ዋና መከላከያዎች መካከል ያለውን ልዩነት ማወቅ አለብን። GFCI የምንላቸው ሶኬቶች ሰዎች በኤሌክትሪክ ንዝረት እንዳይሞቱ ማለትም እኛን ለመከላከል የተነደፉ ናቸው። AFCI የሚባሉት ደግሞ በግድግዳ ውስጥ ያሉ የተጎዱ ገመዶችን በመለየት ቤታችንን ከእሳት አደጋ የሚከላከሉ ናቸው። ታዲያ እነዚህ ሕይወት አድን የሆኑት GFCI ሶኬቶች በትክክል መስራታቸውን ማረጋገጥ የሁላችንም ወራዊ ግዴታ ሊሆን ይገባ። በጣም ቀላል ነው። መብራት ይሰኩ፣ ቴስት ወይንም መሞከሪያ ቁልፉን ሲጫኑ መብራቱ መጥፋት አለበት። በመጨረሻም ሪሴት ወይንም መመለሻውን ሲጫኑ መብራቱ እንደገና መብራት አለበት። ይህ ቀላል ግን ሕይወት አድን የሆነ የ3 ሰከንድ ፍተሻ ነው። አሁን እስቲ ወደ ማዕድ ቤት እንግባ። በማዕድ ቤት ውስጥ ያሉ የኤሌክትሪክ ዕቃዎች ለምሳሌ ጁስ መፍቻ ወይም ቶስተር ጥቅም ላይ በማይውሉበት ጊዜ ሁልጊዜም ከሶኬት መነቀል አለባቸው። በተጨማሪም ከሙቀት ምንጮች በተለይም ከመታጠቢያ ገንዳ እና ከውሃ ርቀው መቀመጥ አለባቸው። ሁላችንም እንደምናውቀው የኤሌክትሪክ መሳሪያዎች መዋኘት አይችሉምና። መታጠቢያው ቤት ውስጥ እንገባ ደግሞ ጥንቃቄያችን በእጥፍ ሊጨምር ይገባል። ምክንያቱም ውሃ እና ኤሌክትሪክ አንድ ላይ ሲሆኑ ምን ያህል አደገኛ እንደሆነ ቀድሞ አይተናል። ስለዚህ
እንደ ፀጉር ማድረቂያ ያሉ ዕቃዎች ከተጠቀምንባቸው በኋላ ወዲያውኑ መነቀል አለባቸው። ተንቀሳቃሽ ማሞቂያዎችን ከመታጠቢያ ቤት ውስጥ ፈጽሞ ባንጠቀም ይመረጣል። መኝታ ክፍላችን ውስጥ በተለይ የኤሌክትሪክ ብርድ ልብሶችን የምንጠቀም ከሆነ ሁልጊዜም ሙሉ በሙሉ ተዘርግቶ መሆን አለባቸው። በላያቸው ላይ ምንም አይነት ከባድ ነገር መጫን የለበትም። የኤሌክትሪክ ገመዶቹ በምንም መልኩ መታተፍ ወይም መታፈን የለባቸውም። ምክንያቱም የታተፈ ገመድ ሙቀት አምቆ ማታ ተኝተን ለእሳት አደጋ ሊያጋልጠን ይችላል። ወደ ጋራዥ ወይም የጥገና ስራዎት ወደ ምንሰራበት ቦታ ስንሄድስ እዚህ ቦታ ላይ የምንጠቀምባቸው የኤሌክትሪክ መሳሪያዎች ግድ ድርብ መከላከያ ያላቸው ወይም ባለ 3 ጫፍ ተሰኪ ይኖሯቸው ቅድም ካየናቸው በትክክል ከሚሰሩ የጂኤፍሲአይ ሶኬቶች ጋር የተገናኙ መሆን አለባቸው። በአጠቃላይ በመላው ቤታችን ውስጥ ልንተገበሩ የሚገባ ሌላው ወሳኝ ነገር የኤሌክትሪክ ገመዶች ከምንጣፍ ወይም ከቤት ዕቃዎች ስር ተጨፍልቀው እንዳይገቡ ማድረግ ነው። በተጨማሪም ሙቀትን እንዳያምቁ በተባቡ መጠምጠም የለባቸውም። የኤክስቴንሽን ገመዶችን ደግሞ ለጊዜያዊነት እንጂ እንደ ቋሚ የኤሌክትሪክ መስመር አድርገው መጠቀም ፈጽሞ ክልክል ነው። እሺ፣ አሁን ደግሞ የመጨረሻውና በጣም አስፈላጊው ክፍላችን ላይ ደርሰናል። ክፍል 4 በቤታችን ውስጥ በጣም ተጋላጭ የሆኑትን በተለይም ሕፃናትን እንዴት እንደምንጠብቅ እናያለን። ብዙ ወላጆች ልጆቻቸውን ለመጠበቅ በማሰብ የሶኬት መሸፈኛዎችን ወይም ብላንኪንግ ፕለግስ ለመግዛት ይጣደፋሉ። ግን አንድ ጥያቄን ጠይቅ። የሶኬት መሸፈኛዎች ለልጆች ደህንነት በእርግጥ የግድ አስፈላጊ ናቸው? የደህንነት ባለሙያዎች በዚህ ጉዳይ ላይ ያልተጠበቀ አመለካከት አላቸው። ኤሌክትሪካል ሴፍቲ ፈርስት የተባለው የታወቀ ተቋም እንደሚያስረዳው መደበኛ የቤት ውስጥ ሶኬቶች ቀድሞውኑ በውስጣቸው አብሮ የተሰራ የመዝጊያ መከላከያ አላቸው። ስለዚህ ልጆች በቀላሉ አደጋ ሊያስከትል ወደሚችለው የውስጥ የኤሌክትሪክ ክፍል መድረስ አይችሉም። ይህ ማለት ውጫዊ የሶኬት መሸፈኛዎችን መጠቀም ግድ አያስፈልግም ማለት ነው። ወላጆች ይህንን ስጋት ከጭንቅላታቸው ማውጣት ይችላሉ። ይልቁንስ በጣም መጠንቀቅና ትኩረት መስጠት ያለብን ነገር ቢኖር ትንንሽ የባትሪ አይነቶች ወይም ቦተን ባትሪዎች ናቸው። እነዚህ ባትሪዎች በሕፃናት ከተዋጡ እጅግ አደገኛና በፍጥነት ለሞት የሚዳረጉ ናቸው። ስለዚህ የልጆች መጫወቻዎችን እና የቲቪ ሪሞቶችን ጀርባቸውን በየጊዜው መፈተሽ፣ እንዲሁም ባትሪዎችን ሕፃናት ፈጽሞ በማያገኛቸው ቦታዎች ቆልፎ ማስቀመጥ የዘወትር ተግባራችን ሊሆን ይገባል። ሌሎች የዕለት ተዕለት የሕፃናት ደህንነት እርምጃዎችም አሉ። ለምሳሌ የሞባይል ቻርጀሮችን ከስልክ ከነቀልን በኋላ በሶኬት ላይ ዝም ብለን መተው የለብንም። ምክንያቱም ትንንሽ ልጆች ገመዱን በአፋቸው ሊያኙት ይችላሉ። ሌላው ደግሞ ሕፃናት ቪዲዮ ጌም ወይም ማንኛውንም የኤሌክትሪክ ዕቃ ከመንካታቸው በፊት የረጠበ እጃቸው እና ገላቸው በደንብ መድረቁን ሁልጊዜም ማረጋገጥ አለብን። ለማጠቃለል ያህል ኤሌክትሪክ ማለት ጸጥተኛ፣ የማይታይ ግን ደግሞ ሕይወታችንን ቀላል የሚያደርግልን አስደናቂ ኃይል ነው። ነገር ግን የዘመናዊው ዓለም ምቾት ከዚህ አደገኛ ኃይል ጋር አብሮ ለመኖር የሚያስፈልገውን የዕለት ተዕለት የጥንቃቄ እና የጥገና ሥራ እንድንዘነጋው አድርጎን ይሆን? እስቲ ዛሬ ቤታችሁን ቀኝታችሁ ይህንን አስቡበት። ደህንነታቸው የተጠበቀው መስለው የሚታዩን የመኖሪያ ክፍሎቻችን በእውነት ምን ያህል አስተማማኝ ናቸው?